ረጋጊ አይደለም በእንደዚህ አይነት ነገር ደግሞ እኔ እንደማልረጋጋና ቀልብ እንደማለቅ ታውቂያለሽ። ልቀቂኝ። ምንድነው አንተ ምን እየሰራ ነው ያለው? አይደለም እንዴ? አይደለም። ቆይ ተረጋጊ። ይኸውልህ ቆይ ተረጋጊ አይደለም። አንተ መነጋገር መግባባት እየቻለ ለምን እንጫጫው? በመነጋገር ደግሞ ከሱ ጋር መግባባት አልፈልግም። ለምን ሲባል እንዴ በጆሮ የምሰማውን በአይኔ ቁጭ ብሎ ሳያው እንዴት ነው ከሱ ጋር እዚህ ጋር ቁጭ ብዬ ፍለፊ ታግሬ መጥቼ ለሷ መስዋዕትነት ስለከፈልኩ እሺ ተው ችግር የለም። ኦኬ እሱስ ዛሬ እኔ እዚህ ጋር መጥቼ የሆነ ነገር ስላደረኩኝ ጥሩ ነገር ስላሰብኩላት ምናምን ለምን እንደዚህ እወቀሳለሁ? ለምን ደበደባለሁ? ለምን እሰቃያለሁ? እንዴ አፈቀርኩ እንጂ እኮ ምንም አላጥፈውም አይደል? ለሷ ደግሞ በቃ ጥሩ ነገር ነው። እወዳታለሁ። በጣም ነው የማፈቅራት። እስከዛሬ በሷ ሰቃይ ነበር አይደል? የሩት እህት ኤዱ በድንገት ቤት መጣች። ቤት ስትመጣ እንግዲህ ደስታ ዛሬም ደግሞ በድጋሚ ነገ የሚገርም ፕሮግራም አለች ለማለት እንግዲህ ቤት ድረስ መጥተው ነበር እና ኤዱዬ እንግዲህ ደግሞ እንዴት ነው ይሄ ማይረባ ብዙ ነገር ስለሱ ሰምቻለሁ፣ ብዙ ነገር ስለሱ መጥፎ ነገር ሰምቻለሁ፣ በጆሮዬ ስሰማ የነበረውን ነገር በአካል በድንገት ቤትሽ ውስጥ ሳየው እንዴት እንድናገር ፈልገሽ ነበር ብላ እንግዲህ ደስታ ከቤት አባረዋለች ማለት ነው። ካባረረችው በኋላ ደግሞ ደስታ ተመልሶ ገብቶ ብዙ ነገር ተናግሯል፣ ተጣልተዋል፣ ብዙ ነገር ተፈጥሯል ዛሬ ማለት ነው። ኤዱዬ እንኳን መጣሽ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰብ ማለት ነው። የሩትዬ እህት እንግዲህ በድንገት ቤት ድረስ ስትመጣ ደስታ ቤት ነበርና እንዴት ነው ይሄ ወጠጤ እዚህ ምን ይሰራል? ይሄ ወጠጤ ምን ይሰራል ብላ እንግዲህ አካኪ ዘራፍ ብላለች። ሩትዬ ደግሞ እኔ በኔ ህይወት ማናችሁም እንድትገሙ አልፈልግም። እኔ ወድጄ ፈቅጄ ነው እየኖርኩ ያለሁት እና አይመለከታችሁም። ስለ አብርሽም አይመለከተኝም። ብዙ ነገር ሲደረግብኝ ነበር፣ ብዙ ነገር ሲደረግብኝ እናንተ የት ነበራችሁ ያኔ? እኔ ዛሬ እንደዚህ ሳረገው ብዙ ነገር ተጋኖ ሁሉም ቦታ ተጋኖ እየታየ ይገኛል እና ለምንድን ነው ብላለች። ደስታን ደግሞ እኔ አፈቀርኩ ስላፈቀርኩ ብቻ እንደዚህ መደብደብ አለብኝ ወይ ከቤት ማባረር አለብኝ ወይ መመነጫጠቅ አለብኝ ወይ ብሏል። እንግዲህ ለፍቅር ብዙ ዋጋ ከፍያለሁ ብሏል። እንግዲህ 15 ቀን ሆኖ ነው ከመጣ ግን ብዙ ዋጋ ክፍሏ እንደምታዩት ቤተሰብ